ሰላም እንዴናችሁ? ሙዚቀኛና ሰይፉ ነኝ። እንግዲህ በዛሬ ቪዲዮ ላይ የቺቺካ ድራምን በቀላሉ እንዴት መስራት እንደምንችል እንማማራለን። ሞር አንድ ፓተርን ስላለው ከዛ በኋላ ያንን ፓተርን ኪኩን፣ ስኔሩን፣ ሃይሃቶቹን የተወሰነ ቦታ ስቀያይራቸው የተለያየ አይነት የቺቺካ አጫወት ያላቸውን የድራም ፓተርን ወይም ደግሞ ግሩቭ መስራት እንችላለን። ለዚህ ያንን ነው የምናየው። እንግዲህ ከመጀመሪያ ጀምሮ ነው የምናየው። እዚህ የምጠቀመው እንግዲህ ኪቤዝ ነው የምጠቀመው። ለዚህ እዚህ ጋር መጀመሪያ ምን አደርጋለሁ? 6/8 አደርገዋለሁ። ይሄንን 6/8 4/4 የነበረውን 6/8 ለቺቺካ ታይም ሲግኔቸር 6/8 አደርገዋለሁ። ከዛም በኋላ ቴምፖዬን 145 ላድርገው። 145 ያን ያክል ፈጣን አይደለም፣ ስሎም አይደለም። ለዚህ 145 ሜትሮን ስከፍት ይሄንን ይመስላል። ይሄን ይመስላል 145። ለዚህ ምን እናደርጋው? እዚህ ጋር እንደምትመለከቱት 6/8 አይደለ? እዚህ ጋር እንደምትመለከቱት 1 2 3 4 5 6 ይልና 1 ይመጣል ተመልሶ። ለዛ 1 2 3 4 5 6 1 2 3 4 5 6 ያለ ካውንት ያደርጋል። 1 2 3 4 5 6 ድጋሚ 1 2 3 4 5 6 ለዛ ምን እናደርግ? እዚህ ጋርኛ እንደዚህ እንደምትመለከቷቸው 1 2 3 4 5 6ቱን ሃይሃት እናደርጋቸው እዚህ ጋር ድሮ ላድርግ። አንድ ኦክታቭ ድሮ ካደረኩኝ በኋላ እቺን ሉፕ ላድርጋትና ውስጥ ገብቼ ሃይሃት የቱ ጋር ነው? እዚህ ጋር ነው። ሶሪ ሃይሃት ይሄውና። እዚህ ጋር ከሆነ ምን ላድርግ? እዚህ ጋር ከ1 እስከ 6 ያለውን እንደምትመለከቱት 1 2 3 4 5 6 ምን ላደርግ? ሃይሃት ነው ማድረገው። እዚህ ጋር ሞር ይሄ ማገኘው 160 ካደረኩኝ ታይም ሲግኔቸር በጣም ብዙ ነው የሚያደርገው እንደምትመለከቱት፣ ግን ለዚህኛው 180 በቂ ነው። ከዛም በኋላ 1 2 3 4 5 6 እዚህ እንዳለ ሃይሃት ላድርጋቸው። ሃይሃት እዚህ ጋር ሃይሃት 1 2 3 4 5 6 ይሄ ይመስላል። ከዛም በኋላ ከዚህ ጋር ሉፕ ላድርገው እንዲመለስ። ከዛም በኋላ ኪካችንን ማለት እናደርገው። ኪካችንን 1 ላይ እና 3 ላይ 1 2 3 እና ድጋሚ 1 2 3 ለዚህ 1 2 3 ብዬ 4 ላይ 1 2 3 4 ላይ ኪክ 1 ላይ 2 3 ያልፈና ኪክ ያልፋል ማለት ነው። ለዛ ኪኬን መጀመሪያ 1 ላይ 1 2 3 እና 4 ላይ ለታች ይሄን ይመስላል። እዚህ ጋር እንደምትመለከቱት አደረኩኝ እንዳለ 1/8 ላይ እነዚህ 6ቱን 1 2 3 4 5 6 ይሄን እንዳለ ምን አደርገዋለሁ? ሃይሃት ነው ማድረገው። እንደ ሜትሮኑ እንደመሰንጉት ሜትሮኑ ቲቲቲቲቲ የምትሄደው እሷ እንዳለ ሜትሮን ማለት ናት። እሷ እንደ ሜትሮኑ ቲቲቲቲ የምትለዋ ሃይሃት ናት። ላይክ ዳውን እንደምትሰሙት ይሄኛው ሜትሮኗ እንደ ሃይሃት ነው። ለዛ ኪካችንን 1 ላይ እና 2 3 አርፍና እዚህ ጋር 4 ላይ እዚህ እናደርጋለን። እንዲህ ካደረኩኝ በኋላ ከዚህ በኋላ ማን ነው ማስገባው? ስኔራችንን እናስገባ። ስኔራችንን 3 ላይ 1 2 3 ላይ ያው ይሄን ይመስላል ማለት ነው። ከዛም በኋላ ቶምቶማችንን ደግሞ እዚህ ጋራ ማለት ላይ ከዚህኛው በኋላ የመጀመሪያ ሳይሆን መጀመሪያ ላይ ስኔር አለ። ከዛ ሁለተኛው ኪክ በኋላ እዚህ ጋራ ከሃያቶቹ ጋር አብሮ ቶምቶም ይመጣል ማለት ነው። 1 2 3 ላይ ይመጣል ማለት ነው። እንደዚህ
ይሄን ይመስላል። አለቀ ማለት ነው። መሰረታዊ ያው እንደሚታወቀው ቺቺካ አጫወት መሰረታዊን ጨርሰን እዚህ ላይ እንደፈለግን በደንብ መስራት እንችላለን። አሁን በዋናነት ሞር ድራማችን ላይቭ እንዲመስል ማድረግ አለብን። ላይቭ አጫወት እንዲመስል ሁሉም አጫወቶች እነዚህ ሃይሃቶቹ እኩል በሆነ ቬሎሲቲ ሳይሆን አንዳንዱ ድምፁ አነስ ያለ አንዳንዱ ደግሞ ከፍ ሲል ምናምን ነገር ላይቭ ይመስላል። ለዛ የምናደርግ ሃይሃቶቹ በደንብ ሰሌክት ነው። በብዛት ሃይሃት ላይ ነው በጣም ትኩረት ማድረግ ያለብን። ሃይሃቱ ቀጥታ እኩል የሆነ ጫወታ ሳይሆን something መሀል ላይ ድምፁ ከፍ ዝቅ ሲል ላይቭ ይመስላል። ለዛ እዚህ ጋር እኛው ድምጿን ልቀንሳት፣ እኛው ልቀንሳት፣ እኛው ልጨምራት ከስኔሩ ጋር እኛው ልቀንሳት ትንሽ ታረክ ያው ስሙት። አሁን ከዚህኛውና ከዚህኛው ከዚህና ከዚህኛው አሁን ትንሽ ጥሩ አጫውታለሁ። ትንሽ ድምፅ ልጨምር። ከዛ ካስፈለገኝ ደግሞ እዚህ ጋር አትኛው ላይ የምናደርግ ስኔሩ ጋር ነገር እንዲላላለ እንዲህ ነገር እዚህ ጋር እሷ እዚህ ጋር ነው ያለችው። እሷ እዚህ ጋር ስላለች 1/8 ላይ አድርጌው ማግኘት አልችልም እችኛዋን ፓርት። ለዛ እዚህ ጋር ያለችው አላ ማግኘት ማድረግ አለብን ማለት ነው። እችኛዋን ኳንቲቲያችንን 160 ስናደርጋት እቺ የምፈልጋትን ኖት አገኛታለሁ 116 አያቷችሁትና እዚህ ጋር ናት። ትንሽ ድምጿ ልቀንሳት። አሁን ስሙት። ሰማችሁት? ይሄ ይመስላል። ከዛ በኋላ ካስፈለገኝ ደግሞ እዚህኛው ከስኔሩ ጋር አብሬ ኦፕን ሃይሃት ማድረግ ከፈለኩኝ እንደዚህ ማድረግ ይችላል። ኮንትሮል ዜድ ለመላው ለመለስ። ይሄን ካገኘን በኋላ አሁን ደግሞ የምናደርገው ይሄን ራሱ ደግሞ የተወሰነ ነገር ደግሞ እናስተካክለው። የተወሰነ ነገር ሞዲፋይ እናደርገውና ይሄን ዱፕሊኬት ልበለውና እዚህ ጋር ደግሞ እስቲ ሌላ ደግሞ እንስራ። ሌላ ከዚህ ተነስተን የተወሰነ ነገር ሞዲፋይ እናደርግና ሌላ አይነት የቺቺካ አጫወት እንስራ። ምን እናደርግ? ይሄኛውን አንድ ላይ እኛው 160 ነበረችው 1/8 እናደርጋት። ከዚህኛው ኪኩ ጋራ ይሄንን ስኔር እዚህ ጋር እናምጣው። እዚህ ጋር ስናመጣው ከዛም በኋላ ቶምቶሙን እናጥፈው እንዲህ ይመጣል። ይሄን ካልፈለኩት ደግሞ ሚውት ላድርገው ይሄኛውን። እንደዚህ አይነት የቺቺካ አጫወት ሰምታችኋል ብዬ አስባለሁ። ይሄን ካልን ደግሞ አሁን ደግሞ ቀጣይ ደግሞ ምን እናደርግ? እዚሁ ራሱ ትንሽ ስኔሯን እና ኪኩን እንቀያይረውና መጀመሪያ የመግቢያ ላይ ተጫወኩት አይነት የድራማ አጫወት አለ አይደል? ላይክ እንደዚህ አይነት የድራማ አጫወት ከፈለገን ምን እናደርግ? እዚህ ጋር መተን ኪክ አለ እዚህ ጋር። ከዛም በኋላ እዚህ ጋር እናድርገው ነው ይሄን ዱፕሊኬት ልበለውና አንድ ላይ አድርጋቸው። ከዛን ይሄኛው ምን አድርገው እዚህ ጋር ላምጣው። ከዛም በኋላ ይሄኛውን ደግሞ ኪክ እዚህ ጋር የነበረው ኪክ መጀመሪያ ላይ ነበር ነው ተመለከቱት። ይሄ ሁለተኛ ላይ የመጣውን ኪክ እና ሁለተኛ ከስኔር ጋር ያለውን ኪክ እና ይሄኛውን ኪክ ይሄኛውን እዚህ ጋር ላምጣው። ይሄኛውንም እዚህ ጋር ላምጣው። ስሙት። ይሄኛው ኪክ ላጥፋው። ይሄ ይመስላል ማለት ነው። እዚህ ጋር ምን እንደደረኩት አንድ ላይ ኪክ አደረኩኝ 2 3 4 ላይ ስኔር። ከዛ በድጋሚ አንድ ላይ ኪክ ይመጣ ነበርም እዚህ ጋር ተመልሶ 1 2 3 4 ላይ ስኔር። ከዛ ማለት ኪክ እዚህ ጋር ነበር ይመጣው። እዚህ ጋር ይሄኛው ላይ ነበር ይመጣው። ወደ ኋላ አደረኩት ትንሽዬ። እዚህ ጋር የነበረው ደግሞ ወደፊት አደረኩት። እንደምትመለከተው ይሄኛው በአንድ ሳይሆን በሁለት ነው የሰራሁት። ለዚህ መጀመሪያውን 1
2 3 4 5 6 እና ድጋሚ 1 2 3 4 5 6 አይደለ? ለዛ ምን አደረኩኝ? የመጀመሪያው ባር ላይ 1 ላይ ኪክ 2 3 4 ላይ ስኔር ከዛም በኋላ 5 አልኩኝና 6 ላይ ማያመጣውኝ እዚህ ጋር ኪክን አመጣሁኝ። ከዛም በኋላ 1 ላይ ኪክ ይመጣ ነበር። 1 ላይ የመጣውን ኪክ 2 ላይ አደረኩት። ከዛ በኋላ ራሱን ዱፕሊኬት ሆነ ማለት ነው። ስኔሩ ይሄ ራሱ ተመለሰ። ከዛ ይሄን ይመስላል። ካስፈላጊያችን እንድትመራው ትችላለህ፣ ወይም ደግሞ ሌላ ቦታ ባረገው የተሻለ ነው። እዚህ ጋር ባረገው ደግሞ ይሄ እንደዚህ ማለት ትችላለህ። ይሄንን ከፈለኩኝ እንግዲህ እንደፈለጋችሁ ሞዲፋይ ያደርጋችሁ ይሄን መልሰው በዚህ መልኩ ሌላ ሰራዊ ማለት ሌላ ችችካ ሰራዊ ማለት ነው። ከዛ በኋላ ደግሞ እዚህ ጋር ደግሞ የመጀመሪያው ደግሞ ድጋሚ የተወሰነ ነገር ሞዲፋይ እናደርግ። የመጀመሪያው ፓርት ይሄኛው ደግሞ የመጀመሪያውን ኦፕን ሃያት እናድርገው። ሁለተኛው ኪክ ላይ ያለውን ኦፕን ሃያት እናድርገው። ከዛም በኋላ ይሄኛውን ደግሞ ክሎዝ ሃያት እናድርገው። ይሄን ላጥፋው። ክሎዝ ሃያት ትንሽ ሊቀንሰው። እንግዲህ ላይቭ እንዲመስል በጣም እንደዚህ ማድረግ አለበት ጨዋታችን። በዚህ መልኩ መስራት እንችላለን። ካስፈለገን ደግሞ ይሄኛውን ራይድ እናድርገው። ከዛ እዚህ ጋር ያለውን ደግሞ እንዳለ ይሄንን ክሎዝ ሃይሃት አጫዋታችን ላይ እንዲመስል እንደዚህ ነው በብዛት ፐርፎርም የሚደረገው። ክሎዝ ሃይሃት ሁሉም ላይ ክሎዝ ሃይሃት መጫወት ይቻላል። ድራመሩ እንደዚህ መጫወት ይችላል። ከላይ ራይድ የተጫወተ ዛን ክሎዝ ሃይሃቱን ደግሞ በእግሩ መስራት ይችላል። ፔዳል ትንሽ ልቀንሰው። ካስፈለገ ይሄን ዱፕሊኬት በፈለግነው ቦታ ላይ ይሄን ራሱ ዱፕሊኬት ነው ብለውና በዚህ መልኩ የፈለገው ቦታ ራይቱን ተፈለገን ከኪኩ ጋራም እንደፈለገን መጠቀም እንችላለን። በዚህ መልኩ በቀላሉ ችችካ ድራማ ጫወትን መስራት እንችላለን። እንግዲህ አንዱ ሰርተን ነው ራሱን ነው ሞዲፋይ ያደረገን ወደዚህ መጣን። ለዚህ መሰረታዊ ነገር ይሄኛውን ካወቅን በኋላ ከዚህ በኋላ እንደፈለገን
እንደፈለግን ያደረግን ብዙ አይነት አጫውቶች አሉ። ችችካ ላይ በደንብ መስራት የምንችላቸው የላይቮችን እየሰማን እነሱን እያስመሰልን በደንብ ጥሩ አድርገን መስራት እንችላለን። እንግዲህ ዛሬ ቪዲዮ ይመስል ነበረ። የኦንላይን የሙዚክ ፕሮዳክሽን ክላስ ማለ ለምትፈልጉ የሚክሲንግ ማስተሪንግ የኪቤዝ ክላሱ 1-to-1 ነው። ለዚህ በአጭር ጊዜ ውስጥ ብዙ ነገር እንማማራለን። 1-to-1 ስለሆነ ለብቻ ስለሆነ ብዙ ነገር እንማማራለን። ለዛ አይነት ትምህርት ማለት ለምትፈልጉ በምትመለከቱ ስልክ ኮንታክት አድርጉኝ። ክላሱን መውሰድ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ